ዜጎች ምርጫ ካርድ እንዲወጡ የማስገደድ ሁኔታ እየተፈጸመ መሆኑን የምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ተናገሩ። 2 ወር ገደማ ለቀረው 7ኛ ጠቅላላ ሀገር አቀፍ ምርጫ የሲቪል ሰርቪስ የመንግስት ሰራተኞች በግዳጅ የመራጭነት ካርድ እንዲወጡ እየተገደዱ መሆኑን ማወቅ ተችሏል። በዛሬ ፕሮግራማችን ጉዳዩን በጥልቀት እንመለከታለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ ተጋብዛችኋል። በፌዴራል በክልሎችና በከተማ አስተዳደሮች የሲቪል ሰርቪስ ሰራተኞች ሙሉ በሙሉ የምርጫ ካርድ እንዲወጡ ብልጽግና ፓርቲ በኩል እቅድ አውጥቶ እየተፈጸመ መሆኑን ካሰባሰብነው መረጃ ተገንዝበናል። ምንም እንኳን ባለቅዱ ብልጽግና ፓርቲ ቢሆንም የሚፈጸመው በየደረጃው ባሉ በመንግስት መስሪያ ቤቶች በኩል መሆኑ ያነጋገርናቸውን 4 መካከለኛና ከፍተኛ የፓርቲ መዋቅሮች አስተባባሪዎች አረጋግጠውልናል። የመራጮች ምዝገባ ከመጀመሩ አስቀድሞ በየደረጃው ለመንግስት መስሪያ ቤቶች በወረደው አቅጣጫ መሰረት እቅዱ ተግባራዊ እየተደረገ እንደሚገኝ ምንጮቹ ጠቁመዋል። የሲቪል ሰርቪስ ሰራተኞች በአስገዳጅ ሁኔታ በቀነ ገደብ የምርጫ ካርድ እንዲወጡ አቅጣጫ መቀመጡ ዋዜማ የተመለከተችው የውስጥ ማስታወሻ ያመላክታል። ዋዜማ ከተመለከተችው መካከል ለአንዱ የመንግስት መስሪያ ቤት ሰራተኞች የተላለፈው መልእክት አስገዳጅነቱን ለማመልከት ጥብቅ ማስታወቂያ በሚል የተገለጸ ነው። በየመንግስት መስሪያ ቤቱ በተላለፈው ጥብቅ ማሳሰቢያ አዘል ማስታወቂያዎች ሁሉም ሰራተኞች የምርጫ ካርድ አውጥተው ለሚሰሩበት ተቋም ተጠሪዎች የማሳወቅ ግዴታን ተጥሎባቸዋል። ሰራተኞች በተቀመጠው ቀነ ገደብ መሰረት የምርጫ ካርድ ከወጡ በኋላ የመራጭ መለያ ቁጥራቸውን በየመስሪያ ቤቱ ማስመዝገብ የሚጠበቅባቸዋል። ባለቆቻቸው አስገዳጅ ጫና የምርጫ ካርድ ማውጣታቸውን ዋዜማ ያነጋገረቻቸው የፌዴራል መንግስትና የአዲስ አበባ ከተማ አስተዳደር ሲቪል ሰርቪስ ሰራተኞች ገልጸዋል። በተቀመጠው ጊዜ ገደብ ውስጥ የምርጫ ካርድ አውጥተው መለያ ቁጥራቸውን ያላስመዘገቡ ሰራተኞች ለብቻቸው ስብሰባ ተጠርተው ጫና እንደሚደረግባቸውም ተናግረዋል። የምርጫ ካርድ አውጥተው መለያ ቁጥራቸውን ያላስመዘገቡ ሰራተኞች አስቸኳይ ስብሰባ የተጠሩበትም ሁኔታ እንዳለ ታውቋል። ሲቪል ሰርቪስ ሰራተኞች የመራጭነት መለያ ማውጣታቸውን ለመስሪያ ቤታቸው ተጠሪዎች የመለያ ቁጥራቸውን ማስመዝገብ ይጠበቅባቸዋል። ሁኔታውም ለዋዜማ ካስረዱት የዚህ ተግባር አስፈጻሚ መካከል አንዱ በሚሰሩበት ትምህርት ቤት በአስገዳጅ ሁኔታ ሁሉንም መምህራን፣ የአስተዳደር ሰራተኞች ምርጫ ካርድ እንዲወጡ በማድረግ ሪፖርት ማቅረባቸውን አረጋግጠውልናል። ሰራተኛውም የመራጭና መለያ የማስወጣት አቅጣጫ የወረደው የመራጮች ምዝገባን ከመጀመሩ አስቀድሞ መሆኑን ለዋዜማ የደረሰው መረጃም ያመላክታል። በመንግስት መስሪያ ቤቶች ህዝባዊ መንግስት ስለ ማጽናትና ስለ ሀገር መንግስት ግንባታ በሚያትት ስብሰባ ሰራተኛው ምርጫ ካርድ ማውጣት የዜግነት ግዴታ እንዳለበት የሚያትት ማብራሪያም ቀርቧል። የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባ የምርጫ ስነ ምግባር አዋጅ ለማሻሻል በወጣው አዋጅ ቁጥር 1394/2017 መሰረት ዜጎች ምርጫ ካርድ እንዲወጡ የመቀስቀስ ኃላፊነት የተሰጠው ለብሔራዊ ምርጫ ቦርድ ብቻ እንደሆነ ይታወቃል። ቦርዱም ቢሆን በአዋጁ በተሰጠው ስልጣን መሰረት የግንዛቤ ትምህርት ከመስጠት የዘለለ ዜጎችን በአስገዳጅ ሁኔታ የምርጫ ካርድ እንዲወጡ ማስገደድ አይችልም። ዜጎች ምርጫ ካርድ እንዲወጡ በቅድመ ሁኔታ የማስገደድ አካሄድ መኖሩን ጥቆማ እንደደረሰው የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ከቀናት በፊት በሰጡት መግለጫም ጠቁመዋል። ሰብሳቢዋ የመራጮችን ምዝገባ አስመልክቶ በሰጡት መግለጫ ዜጎች በመሰረታዊ አገልግሎት ጭምር የማስገደድ እንቅስቃሴ መኖር መረጃ ደርሶናል ብለዋል። የመራጮች ምዝገባ ከመጀመሩ አስቀድሞ በየሰው ቤቱ እየተሄደ የምርጫ ካርድ የማስወጣት ቅስቀሳ መደረጉን ሰብሳቢዋም ተናግረዋል። በምርጫ አዋጁ መሰረት የመራጮች ትምህርት የሚሰጠው ቦርዱ ወይም ፍቃድ የሰጠው ሲቪል ማህበረሰብ ድርጅት ብቻ ነው። ማንኛውም ዜጋ ለመራጭነት የሚያበቃው ካርድ የማውጣት ነጻ ፍቃድ እንጂ ግዴታ እንደሌለበትም ተናግረዋል። ቦርዱ የደረሰው ጥቆማ ተከትሎ ዜጎች የመራጭነት ካርድ እንዲወጡ ማስገደድ፣ ጫና የመፍጠር ቅስቀሳ ማቆም እንዳለበትም ለሚመለከታቸው አካል ማሳወቃቸው ሰብሳቢዋም ጠቁመዋል። ወይዘሮ ሜላትወርቅ ኃይሉ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሲሆኑ የቀድሞ ሰብሳቢ ወይዘሮ ብርቱካን ሚደቅሳ በፈቃዳቸው ከኃላፊነት መልቀቃቸውን ተከትሎ የህዝብ ተወካዮች ምክር ቤት ታህሳስ ወር ላይ ነው ሜላትወርቅን በቦርድ ሰብሳቢ የሾሟቸው። ወይዘሮ ሜላትወርቅ በህግ ዘርፍ የማስተርስ ዲግሪ ያላቸው ሲሆን በተለይም በሰብአዊ መብቶችና በዲሞክራሲ ስርዓት ግንባታ ላይ ያተኮረ ልምድም አላቸው። ወደ ምርጫ ቦርድም ከመምጣታቸው በፊት በተለያዩ የሲቪል ማህበራትና የልማት ድርጅት ውስጥ በከፍተኛ ኃላፊነት ሰርተዋል። በተለይም በምርጫ ታዛቢነትና በዲሞክራሲ ተቋም ግንባታ ዙሪያ የላቀ ልምድ እንዳለ ይነገራል። ወይዘሮ ሜላትወርቅ ኃይሉ ለዚህ ቦታ የታጩት በጠቅላይ ሚኒስትሩ አማካኝነት ሳይሆን በተለያዩ የፖለቲካ ፓርቲዎችና የሲቪል ማህበራት ተወካዮች በተዋቀረ አስመራጭ ኮሚቴ ሲሆን በኮሚቴው መመረጣቸው ያላቸውን ልምድም ይመሰክራል። ስለ ጉዳዩ ሪፖርቱ እንደሚያመላክተው የአንድ መስሪያ ቤት ዝንባሌ ሳይሆን ከብልጽግና ፓርቲ ወረደ የተቀናጀ እቅድ መሆኑና የፓርቲው እቅድ በመንግስት መስሪያ ቤት መመሪያ አማካኝነት መፈጸሙ በፓርቲና በመንግስት መካከል ያለውን መስመር መጥፋቱም ያሳያል። ሰራተኞች ካርድ እንዲወጡ የሚገደዱት በስራ ቦታቸው በሚለጠፉና አስገዳጅ በሆኑ ማስታወቂያዎች እንደሆነና ይህ ደግሞ በሰራተኛው ላይ የስራ ዋስትና ስጋት ሊፈጥርም ይችላል። ምዝገባው በቃል ብቻ የሚነገር ሳይሆን ጥብቅ የሆነ የክትትል ሰንሰለት ተዘርግቶለት ሰራተኞች ካርድ ማውጣታቸውን ለማረጋገጥ የምርጫ መለያ ቁጥር ለመስሪያ ቤቱ እንደሚያስመዘግቡ መገደዳቸው መንግስት የትኛውም ሰራተኛ መመዝገቡና አለመመዝገቡን በስም ዝርዝር እንዲያውቅም መደረጉ ትክክል እንዳልሆነ የቦርዱ
ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ተናግረዋል። ምዝገባ በተጀመረ በሁለት ቀን ውስጥ በአብዛኛው ሰራተኛ እንዲመዘገብ መደረጉ ሰራተኛው ለማሰብ ወይም በነጻነት ለመወሰን ጊዜ እንዳይኖሩ ታስቦ የተደረገም ይመስላል። ካርድ ያለወጡ ሰራተኞች ላይ የሚወሰዱ እርምጃዎች ቀጥተኛ ካልሆኑ ማስፈራሪያዎች ጋር የተያያዙ ናቸው። የምርጫ ካርድ ያለወጡ ሰራተኞች ለብቻቸው ተለይተው ለአስቸኳይ ስብሰባ መጠራታቸው ካርድ አለመውጣትን እንደ ጸረ መንግስት ወይም ሀገርን የመውደድ ጉድለት አድርጎ የመሳል ዝንባሌ እንዳለም ታውቋል። ከህግና ከዲሞክራሲ አንጻር ያለው አንድምታ ይህ አሰራር በርካታ የህግ ጥሰት የያዘ መሆኑን ሪፖርቱ ያሳየናል። የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉም የሰጡት መግለጫ የዜናውን እውነተኛ ያጠናክራል። ይህ ድርጊት በአስቸኳይ እንዲቆም ለሚመለከታቸው የመንግስት አካላት ማሳሰቢያም ተላልፏል። ይህ ዘገባ የሚያሳየው መንግስት በሰባተኛው ምርጫ ከፍተኛ የመራጭ ቁጥር ለማሳየት ሲቪል ሰርቪስን እንደ ዋና መስሪያ ቤት እየተጠቀመ መሆኑን ነው። ይህ ደግሞ በሰራተኛው ዘንድ የመረረ ቅሬታ መፍጠሩንና የምርጫ ሂደቱን ነጻነት አደጋ ላይ ሊጥል እንደሚችል እየተገለጸ ይገኛል። ስለተከታተላችሁን ከልብ እያመሰገን ላይክ፣ ሰብስክራይብ በማድረግ ቤተሰብ መሆኑን እንዳይረሱ። ሰናይ ጊዜ ተመኘን።